በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእመቤታችን የቅድስት ድንግል ማርያም የቅዱሳን የጻድቃንና የሰማዕታት ወዳጆች እንደምን ሰነበታችሁ? እንኳን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና በፍቅር አደረሳችሁ። ከትንሣኤ ዕለት ጀምሮ እስከ በዓለ ሐምሳ ድረስ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም በመባባል ሰላምታችንን እንለዋወጣለን። ለመሆኑ ከትንሣኤ እሁድ ማግስት ጀምሮ እስከ ዳግማይ ትንሣኤ ያሉት 7ቱ ቀናት በቤተ ክርስቲያናችን አስተምሮ ምን ተብለው ይጠራሉ? እያንዳንዱ ዕለትስ ምን ጥልቅ ምስጢር አለው? ዛሬ በዚች ቪዲዮ ክርስቶስ የሞትን ስልጣን የሻረበትን ቤተ ክርስቲያን የተመሰረተችበትንና የሰው ልጅ ከጨለማ ወደሚደነቅ ብርሃን የተሻገረበትን የሳምንቱን ታላላቅ ምስጢራት አብረን እናያለን። ቪዲዮውን ላይክ በማድረግ ይጀምሩ። እስከ መጨረሻውም አብራችሁን ቆዩ። ሰኞ ማዕዶት። የትንሣኤ ማግስት የመጀመሪያው ቀን ሰኞ ማዕዶት ይባላል። ማዕዶት ማለት አደወ፣ ተሻገረ ከሚለው የግዕዝ ግስ የተወረሰ ሲሆን በጥሬው ትርጉሙ መሻገር ማለት ነው። የዚህች ዕለት ዋና መልእክት በክርስቶስ የትንሣኤ ኃይል ከየት ወዴት እንደተሻገርን ማሰብ ነው። ጌታችን ኢየሱስ ክርስቶስ በከበረ ደሙ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት፣ ከገሃነመ እሳት ወደ መንግሥተ ሰማያት አዳምንና እኛ ልጆቹን አሸጋግሮናልና። በቀደመው ኦሪት መጽሐፍ ነቢዩ ሙሴ የእስራኤልን ሕዝብ በኤርትራ ባህር አቋርጦ ከግብፅ ባርነት ወደ ከነዓን ምድር ርስት እንዳሸጋገራቸው ሁሉ አማናዊው ሙሴ ክርስቶስም እኛን አዳምንና ልጆቹን ከኃጢአት እስራት፣ ከሲኦል ግዞት፣ ከዲያብሎስ ቁራኝነት ነፃ አውጥቶ በሲኦል ግዞት ውስጥ ለነበሩት ነፍሳት የምስራችን በመስበክ ምርኮን ማርኮ በቀኝ የተሰቀለ ወንበዴ ጥጦስ ግንባር ቀደም በመሆን ወደ ገነት ያስገባቸው ቀን ማዕዶት መሻገር በማለት እናስበዋለን። ማክሰኞ ቶማስ ወአብርሃም። ማክሰኞ ዕለት ቶማስ አንድም ደግሞ አብርሃም በመባል ትከበራለች። ቅዱስ ቶማስ ወይም ዲዲሞስ ከ12ቱ ሐዋርያት አንዱ ሲሆን ጌታ በተነሳ ዕለት ከሐዋርያት ጋር ስላልነበረ የክርስቶስን ትንሣኤ ካላየሁ አላምንም አለ። የችንካሩን ምልክት ካልዳሰስኩ አላምንም ማለቱ ከመጠራጠር ሳይሆን ከፍቅሩ ብዛት ጌታ ቃሉን ሲፈጽም በዓይኖቹ የማየት ጉጉት እውነታውንም አስረግጦ ለመረዳት ስላስፈለገውም ጭምር ነው። ጌታም መለኮታዊ ጎኑን እንዲዳስስ ፈቀደለት። እዚህ ላይ አንድ ጥልቅ ጥያቄ ይነሳል። ማርያም መግደላዊት አትንኪኝ ያላት ጌታ ቶማስን ለምን ዳሰኝ አለው? ጠቅለል ባለ ምሳሌው ሊቃውንቱ ሲያትቱ በተመረጠው በቶማስ ተገብቶ በየዘመናቱ ለሚተኩት የቤተ መቅደሱ አገልጋዮች፣ አባቶች፣ ካህናት ስጋውና ደሙን በተመረጡ እጆቻቸው ቅዱስ ስጋውንና ክቡር ደሙን ለምዕመናን እንዲፈትቱ እንዲያቆርቡ ስልጣን ሲሰጣቸው ተምሳሌቱ ነው። መግደላዊት ማርያምን ግን አትንኪኝ ማለቱ ለሴቶች ስጋና ደሙን መፈተት እንዳልተፈቀደ ለማሳየት ነው። ደግሞም ይህች ዕለት የርዕሰ አበው የአብርሃምን መታሰቢያ ናት። በክርስቶስ ትንሣኤ የምናገኛት መንግሥተ ሰማያት የአብርሃም ርስት ተብላ ትጠራለችና። ረቡዕ ዕለት አልዓዛር ትባላለች። በዚህ ዕለት ትንሣኤና ሕይወት የሆነው ጌታችን ኢየሱስ ክርስቶስ ወዳጁን አልዓዛርን ከሞት እንዳስነሳው እናስባለን። አልዓዛር አርፎ ከተቀበረ 4 ቀን ሆኖት ነበር። ጌታችን ወደ ቢታንያ ደርሶ ማርያምም ስታለቅስ አይቶ አብሮ አለቀሰ። የባህሪ ቸርነቱ ያራራዋልና አልዓዛርን ወዴት ቀበራችሁት ብሎ እንደጠየቀው በባህሪ ስልጣኑ አልዓዛር አልዓዛር ብሎ ከሞት አስነሳው። አዳም ወዴት ነህ ሲል የፍቅር አምላክ በገነት እንደተጣራው። ይህች ተአምር አይሁድን ክፉኛ ያስደነገጠችና ለጌታችን ሞት ምክንያት የሆነች ብትሆንም ክርስቶስ የሞት ስልጣንን የሻረ የመቃብርን ስርዓት ያጠፋና የሕይወት ራስ መሆኑን በተግባር ያሳየች ታላቅ ምስጢር ናት። ሐሙስ አዳም። ሐሙስ የአዳም ሐሙስ በመባል ይታወቃል። በዚህ ዕለት መድኃኔዓለም ክርስቶስ ለአዳም የገባለት ቃል ኪዳን መፈጸሙና አዳምን ለማዳን ሲል ያደረገው የማዳን ሥራ ሁሉ ይነገራል። አባታችን አዳም የበኩር ፍጥረት፣ በኩረ ነቢያት፣ በኩረ ካህናትና ነገሥታትም ነው። በእርሱ ስህተት ዓለም ወደ መከራ ብትገባም አምላክን ከዙፋኑ ያወረደው ግን የአዳም የ100 ዓመታት የንስሐ ልቅሶና ፍቅር ነው።
በዕለተ ሐሙስ ሕፃናት ስለ አዳም እያሉ ባህላዊ ዜማ በማዜም አዳምና ልጆቹ ከባርነት ነፃ መውጣታቸውን ያዘክራሉ። እርሱን ስናስብ ደግሞ እናታችን ሔዋንንም አብረን እናከብራታለን። ዓርብ ዕለት ቅድስት ቤተክርስቲያንና ነፍሳት በመባል ትታወቃለች። ቤተክርስቲያን ድንገት የተመሰረተች ሳትሆን ዓለም ሳይፈጠር በአምላክ ልቦና የታሰበች፣ አበው ተስፋ ያደረጓት፣ ነቢያት ትንቢት የተናገሩላት ናት። በአማን ጎልታ የተመሰረተችው ግን ክርስቶስ ራሱን አሳልፎ ሰጥቶ ቤዛ ሆኖ በደሙ አንጽቶ በትንሣኤው ከብራ ንጽሕት ባደረጋት ጊዜ ነው። ቤተ ክርስቲያን ስንል ሕንፃዋን ብቻ ሳይሆን አማኞችንም ጭምር መሆኑን መዘንጋት የሌለበት። ክርስቶስ ለሕንፃ አልሞተምና። በተጨማሪም ይህች ዕለት ነፍሳት ትባላለች። ለ5500 ዓመታት በሲኦል የተጋዙ በብሉይ ኪዳን የነበሩ የጻድቃን ነፍሳት የክርስቶስ የትንሣኤው ብርሃን ደርሷቸው ወደ ገነት የገቡባት ዕለት ስለሆነች እናከብራታለን። ቅዳሜ ቅዱሳት አንስት። የትንሣኤ ሳምንት ቅዳሜ ቅዱሳት አንስት የተቀደሱ ሴቶች ትባላለች። ጌታችን ከመረጣቸው 36ቱ ቅዱሳት ሴቶች ከዋለበት እየዋሉ የእጁን ታምራት እያዩ ፈጽመው አገልግለውታል። በዕለተ ዓርብ መከራውን እያዩ ሲያለቅሱ የዋሉት እነዚህ እናቶች ማንም ሳይቀድማቸው ጨለማውን አቋርጠው የክርስቶስን አካል ሽቶ ለመቀባት ወደ መቃብር መጡ። ጌታም ፍጹም ፍቅራቸውንና ጽናታቸውን ተመልክቷልና ከሁሉ አስቀድሞ ትንሣኤውን ለእነርሱ ገለጠላቸው። እነርሱም ክርስቶስ ተነስቷል የሚለውን የምስራች ለመጀመሪያ ጊዜ እየሰበኩ ሐዋርያት ሆኑ። እሁድ ዳግማይ ትንሣኤ። የሳምንቱ መቋጫ የሆነው እሁድ ዳግማይ ትንሣኤ ይባላል። መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ለደቀ መዛሙርቱ በጉባኤ 3 ጊዜ ተገልጦላቸዋል። በዚህች ዕለት በ8ኛው ቀን ደቀ መዛሙርቱ በጽርሐ ጽዮን ደጃፉን ዘግተው በፍርሃት ተሰብስበው ሳሉ ጌታችን በዝግ በር ገብቶ ሰላም ለእናንተ ይሁን አላቸው። ያላመነውን ቶማስንም ና ዳሰኝ ብሎ በማሳመን ምስጢረ ተዋህዶን እንዲመሰክር አደረገው። ጌታችን ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው በማለት የሁላችንንም እምነት ባረከ። ውድ የቻናላችን ቤተሰቦች ከትንሣኤ እስከ ዳግማይ ትንሣኤ ያሉት ቀናት የያዙት ምስጢር ይህንን ይመስላል። የጌታችን የትንሣኤው ብርሃን በልባችን በቤታችንና በሀገራችን ያብራ። የመንፈሳዊ ትምህርት ለሌሎች እንዲደርስ ቪዲዮውን ሼር ማድረግ አይርሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ቻናላችንን ሰብስክራይብ በማድረግ መንፈሳዊ ቤተሰብ ይሁኑ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።